أخبرت نيسكي ليش؟ لأنني يوم كريسماس جماعة شاركة شاركة موديل يوم ده موديل واكس كذا كوي كاميرا ولا زورو مجمرة كوي تاكلي تقدر تلاقي تعال هنا بالغرض يا انا من انا حقوس تعال ጋይስ እንደምን አላችሁ ደህና ናችሁ ወይ ዛሬ እንግዲህ በጣም ትልቅ ቀን ነው ብዙዎቻችሁ ስትጠብቁት የነበራችሁት ቀን ነው የመኪና ርክክብ ከጋሽ ሰሎሞን ጋር እንግዲህ በጣም በጉጉት እየጠበቁት ነበር ብዙ ነገር እያጋጠሙ ነበር መሃል ላይ ይህ ኢቨንት እንግዲህ ኤክስቴንድ እያራራቅን የመጣ ነውና አሁን ደግሞ በጣም ደስ ብሎኛል ቀኑ ዛሬ ነው ጋሽ ሰሎሞን መኪናቸው ይረከባሉ ማለት ነው ስለዚህ ከታች ያለው ቀጣይ ቪዲዮ ለማየት ይህን ይጫኑ የሚለውን እሱ ከተጫናችሁ ቀጣይ ቪዲዮዎች ማየት ትችላላችሁ ማለት ነው ተከታተሉ ወደ ታባስ መጣ ማለት ነው ለመጀመሪያ ያረፍኩበት ቦታ እዚህ ነው መጀመሪያ ይሄ ቤት ነው የገባሁት ከዛ በኋላ ወደ ትሪፕል ኢ ሆቴል ማለት ነው ለ3 ወር ነው ምናምን የቆየሁት እዚህ አለ እንዴ ናፊ ለስንት ወር ነው የቆየሁት እዚህ ሆቴል አንድ ለ4 ወር 4 ወር 5 ወር በስ አንተ ደግሞ 4 ወር ቆይቼ ከዛ ወደ ራሳችን ቤት ወጣን ማለት ነው እላችኋለሁ ጋይስ የምወደው ቦታ ነው እንዳይዩት እኮ ነው ወይኔ ጉዴ አይ እንትን እኮ ነው ጋሽ ሰሌ አንዴ በዛኒ ይመጣል እኔ ራሴ ያመጣቸዋለሁ ኖ እኛ ራሳችን ነው ጋሽዬ ኖ ይነባል ወይ ጨነቀኝ አይ በዚህ ማን ነው የሚመጣው እኔ አመጣዋለሁ ራሴ እጁን ይዤ አመጣዋለሁ ይነባል ኖ ነይ እናት አንድ ኖ ፋሚሊዎች እዚህ ጋር እሺ ኖ ደረበሉና እንዳይዋት መኪና ቦታ አዘጋጅተንላችኋል እዛ ጋር በዚህ ጋር አዎ ተሰፋን ኑ ጋሼ የኔ አባት ፍራፍና ክብራን እንግዶቻችን ለገናኛ ብዙሃን ባለፈራችን አክብራችሁ እዚህ መሃላችን ስለተገኛችሁ እጅግ እናመሰግናለን ፕሮግራማችንን እንጀምራለን ውጪ ያሉ እንግዶች ስላሉ ማዘጋጅ ነበር ሌላውን ችግር የለውም ደህና ናችሁ ወይ እንግዲህ እንደ አንድ አዶናይ አሁን የሚሰማኝ ስሜት ማካፈል እፈልጋለሁ ባይገርማችሁ ካናዳ ያለምኩት ህልም እውን አድርጌዋለሁ ማለት እኔ የታየኝ እዛኔ አንዲት እናት መኪና እገዛለሁ የሚል ህልም ታይቶኝ ነበር የዛኔ ያለቀስኩበት ህልምም ነው because በጣም እውነታ ሆኖ ስለተሰማኝ አንድ ቀን ማደርገዋለሁ ብዬ ተማምኜ ነበርና ግን አሁን ሆኜ ሳየው በጋሽ ሰሎሞን እውን ሆነ ዋናው ደግሞ እውን መሆኑን ነው ማየው እኔ እግዚአብሔር አሳይቶኛል እንግዲህ እውን ሆኗል በጣም ደስታ ይሰማኛል በጣም ትልቅ ምስጋና ይሰማኛል ጋሽ ሰሎሞን ሞዳቸው በጣም ትልቅ አንጋፋ አርቲስት ናቸው እውነት አመሰግናለሁ ሁሉም ላረጋችሁት ነገር አንዳንዴ አማርኛ የትንሽ እንትን ያላረጋችሁት ነው ላረጉት ስላረጉት አንድ በጣም ምስጋና ይከልብ ነው ወዱ ደህና ናችሁ ወይ እንግዲህ እንደ አንድ አዶናይ አሁን የሚሰማኝ ስሜት ማካፈል እፈልጋለሁ ባይገርማችሁ ካናዳ ያለምኩት ህልም እውን አድርጌዋለሁ ማለት እኔ የታየኝ እዛኔ አንዲት እናት መኪና እገዛለሁ የሚል ህልም ታይቶኝ ነበር የዛኔ ያለቀስኩበት ህልምም ነው because በጣም እውነታ ሆኖ ስለተሰማኝ አንድ ቀን ማደርገዋለሁ ብዬ ተማምኜ ነበርና ግን አሁን ሆኜ ሳየው በጋሽ ሰሎሞን እውን ሆነ ዋናው ደግሞ እውን መሆኑን ነው ማየው እኔ እግዚአብሔር አሳይቶኛል እንግዲህ እውን ሆኗል በጣም ደስታ ይሰማኛል በጣም ትልቅ ምስጋና ይሰማኛል ጋሽ ሰሎሞን ሞዳቸው በጣም ትልቅ አንጋፋ አርቲስት ናቸው
እውነት አመሰግናለሁ ሁሉም ላረጋችሁት ነገር። አንዳንዴ አማርኛ የትንሽ እንትን ያላረጋችሁት ነው ላረጉት ስላደረጉት አንዱ በጣም ምስጋና ይከልብ ነው። አረ እግዚአብሔር የተመሰገነ ይሁን። ማርያም ትልቅ ነች እኮ ማርያም ሁሉም ነገር ኡን ታረጋለች። እኔ በማርያም ከማልኩ ሁሉም ስለቴ ነው የሚደርስልኝ። ምንም አይቀርብኝም በቃ ሁሉም በጣም ነው ሁሌም በቃ እሷ ነች የምታስበው። እግዚአብሔር የተመሰገነ ይሁን። እናሳ እሱ የፈጣሪ እኮ እውነት ነው። ትክክል ነው ያባት በጣም በጣም ትክክል ነው። ምን ተሰማሁት አሁን እንደዚህ ሁሉ እንግዲህ አንዳንድ ጊዜ ቃላት ያጥረኛል ይባላል ወይም ደግሞ ከአይምሮ በላይ ነው የሚባለው እንደሱ ነው የሆነው። አረ በእውነት በጣም ይገርማል። አንዳንድ ህይወት በቃ እንደዚህ ነች አጋጣሚዎች። ደስ ይላል በጣም ናፒ ልጆች ኑ ነይ ነበር በዚህ ነው። በዛ ይሻላል። እሺ በጣም ጥሩ ናፒ ዛሬ ቀን ሆኖ ጋሼ ዛሬ እንግዲህ ከጋሽ ሰለሞን ጋር ተገናኝተናል። አዶናይ መኪና ውስጥ እያላችሁ ቆይታችኋል። በብዙ ነገሮች እንግዲህ አቆይተነዋል እስካሁን ማለት ነው። እግዚአብሔር የተመሰገነ ይሁን። ዛሬ ቀኑ ምንድነው ጋሼ? 21 ነው። ማርያም ተአምር ነው። እንግዲህ መኪና ርክክቡም ልናደርግ ነው። ሰርፕራይዝ ልናደርጋቸው ነው። መኪናዋን ግን አይታችኋል? አላያችሁም? እንግዲህ አሁን እሷ ነች አይደለችም እንጂ አናውቅም ማለት ነው። አሁን ወደ ታች እንወርዳለን። መኪናውም ያዩታል ጋሼ ማለት ነው። እንሂድ እስኪ ወደ ታች እንወርድ። ማመሰግነው የኔ ውድ ተባረክልኝ፣ ደግልኝ። በእውነት በጣም የሚገርም ነው። የሚገርም እንግዲህ አዶናይ ትልቁን ኃላፊነት ተጭኖብሃል። እናሳ እግዚአብሔር ወደፊት ያሳካል። አሜን። እስከ መጨረሻው ተጓዝ የኔ ውድ። እግዚአብሔር ይስጥልኝ። በጣም ተባረክ። አመሰግናለሁ። ቴንክ ዩ ነበር። እንሂድ እስኪ እንሂድ እንያት። አቤላ ብሩክ ሪል ስቴት አጋዥነት በአዶናይ አስተባባሪነት ዛሬ የብሩክ ሪል ስቴት የቢዋይዲ ኤሌክትሪክ መኪና ለአርቲስት ሰለሞን ተካ የሚበረከትለት ይሆናል። በድጋሚ ክብራትና ክብራት እንኳን ደስ ያለን እንኳን ደስ ያላችሁ ለማለት እንወዳለን። ይጨበጨባል። ለሌላው ማሪያ ይሆናል። ብሩክ ሪል ስቴት የሰራው ስራ አዶናይ ቲክቶከር አዶናይ የሰራው ስራ ሌሎችም አንጋፋ ለሆኑ አርቲስቶች እንዲሁ እንዲበረከት ያስችላልና ተነሳሽነቱ እንዲቀጥል ነው በዚህ አጋጣሚ መልእክታችንን እናስተላልፈው። ናዚ እስኪ በእናታችሁ ቁልፉ እንግዲህ ይሄ አለ። በዚህ አይደለም ምን ከፍተው ኤኒዌይስ ግን ያሰለኝ ነው የኔ አባት። እስኪ ኑላ ሳያችሁ ሲመከናቸው እስኪ ዋው መኪናዋ እንግዲህ እቺ ትመስላለች ጋሽ። እስኪ አንዴ በር ከፍተን እናስገባቸው። እቺ ዋው ጋሼ እንግዲህ ያው ቁልፏ እቺ ትመስላለች። የሚያጨበጭብ የለም ሁሉም ስልክ ይዟል። ዛሬ መኪናዋን እያሽከረከርክ መሄድ ነው ወደ ቤት። እንግዲህ እስኪ ጭብጨባት ሁላችን ሙስኪ በእና ጋሼ በዚህ የአባት ቢቢ ባርጓት እንግዲህ ቆጥ ኖ ችግር የለውም። ከኋላ በዚህ ማመቻቸት ነው። እስኪ ጋሼ አረረረ ቢቢ እናድርጋታለን። እስኪ ይኸው ፎከስ ቪዲዮና መስግንለት ቪዲዮና ፎቶ እየሰራ ቴንክ ዩ ፎከስ ቴንክ ዩ ሶ ማች። እንዴት ነው ጋሼ? ክፈቱላቸው፣ በር ይከፈት ይለስ ክፈቱላቸው እና አስገቧቸው። ቅዱሴ ክፈት በር። ልጆች ይታሉ። ልጆችም ከኋላ ይግቡ። አንዴ ልግባ ነው። ኑ ልጆች
በቃ በጣም ደስ ብሎኛል። መኪናው እንዳትነጋሽ ምንድነው? መንጃ ፈቃድ አልወጣም ገና ሲወጣ እነዳታለን። ኑ በል ወደ ግብዣችን እንመለሳለን። ደስ አላችሁ ልጆች? አሪፍ ነው። እሺ ወደውታል። እሺ ኑ በል ወደ ኮክቴል ግብዣችን ማናጀሩ ይመሳሰላል። እንደሚያምር የገብርኤል ያወሳው አንዴ ቁጣሽን አልፍበት። ሴት ማትቆጣ ሴት ለባሏ ዘውዳ እንዴ ምንድን ነው ነገር ጋሽ? አይ ትቆጣለች። አዎ ገብቶኛል። ሰነፍ ነው የምትሆነው። ትቆጣኝ ችግር የለውም። በስራ ላይ ምናምን አዎ ከሰነፍኩኝ እንዴት ያምራል እኮ የምትቆጣ ሴት። አዎ ጎበዝ ነች። ውስጥን ታጀግናለች። እናሳ ባለቤት ይሰጥቻል። ለሚስት እሺ ኤሌቬተር እናመቻች። አንዴ ኤሌቬተር እናያዝላቸው። ኦኬ ለብቻ እነሱ ብቻ አዎ ንጋሽ ሚስት ባለቤትና ባለቤት ከእግዚአብሔር ነው። ንብረቱ የሱ ነው። ንብረቱ የሱ ነው። ሚስት ነው የሚባል መጽሐፍ ቅዱስ ሚስት ነው። ቲክቶክ ላይ ቤተክርስቲያን ሄጃችሁ ቅዱስ ገብርኤል እውነትም ስለት የሰማነው እውነት ነው። እሱ ግን በጣም ትችላለች። ጎበዝ ነች በጣም። ወደ ሽልማቱ ይኸው ይግለጧት እስኪ ከታች ጀምረ ይከፈቷት እስኪ ይከፈት በጣም ነው የሚያምረው የሚያባል በጣም ያምራል። በጣም ይሄ ያንጸባርቃል። ደግሞ ሰሎሞን ነው ትንሹ እዚህ ነው ያምራል። በጣም በጣም ነው የሚያምረው። ቤቱ ላይ ተሰቀላል። እዚሁ መሀላችን አለና ይሄንን ስራ የሰራው ራስን እስኪ ያስተዋውቅ። ወንድም አለም ቴንክ ዩ ወንዴ አርት ባላለው እርሶን በመሳሪ ታድያለሁ። አመሰግናለሁ። ጎበዝ አኩተኛ እውነት ዋው። እሺ ፎቶ ያዟት ነው ያዟትና አዎ ከዛ ወደ ውስጥ እንባ ካሜራውን ላስቀማ ታዲያስ ፈገግ ጋሽ ሰሊ እስኪ አንድ ያስፈልገናል። በጣም ነው የምታምረው። ደስ ያለ በጣም ወይ ተነቅሎበት ማለት ዘመን አሳቀም አይደለ ገና ጊዜው ያርሰራ የኛ ደግሞ የታባቱ አንዴ ሁለታችን አንዴ እንገማት አንዴ ውስጥ እንግባ እስኪ አንዴ ፖርትሬት ትላንት ስቄ ነበር እንዴ? ኦኬ አሜዚንግ። እሺ ጋሽ መኪና ውስጥ ላስገባ? ከነ ቤተሰብ ኑ ያዝ። አንዴ መብራት አንዴ ለፒክቸር መብራት አንዴ ያዟት ልጆች ናና ቤቢ ያዝና አሉኒ ወይ አንተ ልጆች ያዙት። እሺ አሪፍ ማሚ ትንሽ ጠጋበይና እዚህ ጋር ቢሆን ግን አይሻልም? ፎከስ ጎረምቱ ሳቅበ ደስ ያለ